እቺ ልጅ ምንነቷ መጣራት አለበት። ምንድነው ፍቅርንስ ምንድነው ራሷን ያሳታት? ከሱ ከመስማቴ በፊት ስለዚህ ህፃን ምንነትና ማንነት አስረጅ። ሲጀመር ለምንድን ነው ይዛት የመጣኸው አንተ በዚህ ሰዓት? ለምን? እቺ ህፃን ማነች? አንተ ማነህ? አንቺ ማነች? ማላቃችሁ ሰው ይሆናችሁ ምን እናገራለን? ሲጀመር ማለት ነው ሞታለች የለችም ብለኛል ነበር። ስጠይቅ ጌታስ አላልከኝም ወይ? ዛሬ ነበር በቃ እንደዚህ ላይ ሞታለች እኮ ብሎኝ ነበር። የፈራሁት ነገር ደረሰ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። በየቀኑ የምናየው ነገር እኔ በጣም ግራ እያጋባኝ ነው። አውቃለሁ የኛ ጣጣዎች ምናምን እንደማያልቁ ደግሞ የሚያልቅም አይደለም። እኔ አላቅም ብቻ ለምን እንደሆነ አላቅም፣ ግን የሚያልቅም አይደለም። አሁን ደግሞ ምንነቱ ያልታወቀ ነገር እንግዲህ ፍቅር ትላንትና ራሷን ስታ ነው ያያችሁት። እኔም የምለው ነገር ግራ ገብቶኝ እሷን ትሪት ላድርግ ወይስ የሆነውን ነገር ላጣራ፣ ስለ ህፃኗ ላጣራ ወይስ እሷን ውሃ ልድፋ ምናምን የሚለው ላይ ሆኜ ነው ቪዲዮ የሚቆመውና ዛሬ ተመልሰን የመጣ ነው። ምንድነው እሱ እቺ ልጅ ምንነቷ መጣራት አለበት። ምንድነው ፍቅርንስ ምንድነው ራሷን ያሳታት? ራሷን መሳት ብቻ አይደለም፣ አሁንም ራሷን ጥፍንግ አድርጋ አስራ ውስጥ ላይ ነው ያለችው። ሌሊትም እንዲሁ ስታለቅስ ነው ያደረችው እና ዳንኤል ደግሞ ወዲያው ልጅቷን ይዞ በዛ ወከባ ውስጥ ይዟት ወጣ። የት እንዳለ የማውቀው ነገር የለም። ኦሬዲ አሁን ቅድም ደውዬለት ነበረ እና ቤት ድረስ ብየዋለሁ። እንግዲህ መጥቶ ምን ማለት መጥቶ እንዲያስረዳኝ ነው። አንድና አንድ የምፈልገው አሁን ማናት ይዟት የመጣውን ልጅ ማነች፣ ምንድነው እሱስ የተፈጠረው የሚለውን ነገር ነው መለየትና ማወቅ የምፈልገው ማለት ነው። አሁን አልተሻላትም እንዴ? አንቺ የምታውቂው ነገር አለ በዚህ ጉዳይ? ተይሚት አትዋሽኝ። የሆነ የምታውቂው ነገር ይኖራል። ምንድነው አሁን ልጅቷ ምን ሆነች? እኔ ይኸውልሽ አሁን በአይምሮ ውስጥ እያሰብኩ ያለሁት አንድና አንድ ነገር አለ፣ ግን እሱ ማመን አልፈለኩም። ይቺ ህፃን ለማለት ይዘገንናል ብቶ ነው የሚሻለኝ፣ ምክንያቱም ኃጢአት ውስጥ መግባት አልፈልግም። ከዚህ በፊት ትዳሬን በብዙ መንገድ ነቅንቄዋለሁ፣ እንደዚህ ማለት ነው በመቸኮል። አሁን ግን ከብዙ ስህተቶች ተምሬ እየተረጋጋው መጣሁ። ገባሽ አይደል? ስለዚህ ነገሮች ላይ ቶሎ መግነን አልፈልግም እንጂ እንደ ነገሩ ቢሆን ማንም ሰው ሊገምት የሚችለውን ነገር መገመት አይከብደኝም። ኮሜንት ላይ ራሱ የተባለውን ነገር አይቼ ብዙ ነገር ማሰብ እችላለሁ እኔ። ገባሽ አይደል ያሚት? ስለዚህ ይህንን ነገር ማለት ነው አሁን ንገሩኝ፣ የምታውቁት ነገር ካለ እባካችሁ። እኔ ምንም ማውቀው ነገር የለም። እንዲሁም እኔ አንተን ልጠይቅ እንጂ እሷ እንደዚህ ሆነችበት ምክንያት እኔ እኮ በዛን ሰዓት እኔ አልነበርኩም። ምን እንደሆነ ታውቂያለሽ? ሄጄን አደራ ሰጥቼ ከዚህ በላይ መሸከም አልችልም፣ አደራ ሰጥቼሽ ወደ ገዳም እገባለሁ ብሎ ወጥቶ ከየት እኔ እንዳሻንጉሊት ውጭ ቁጭ አድርጓት ይምጣ አላውቅም። የተወሰኑ ደቂቃዎች ቆየና ህፃን ልጅ ይዞ መጣ። ሴት ቪዲዮ ላይ ያየሻት ማለት ነው። ገና እንዳየች እኔ እኮ ራሱ ግራ ገብቶኛል። በር ከፍቼ ተመልሼ እዚህ መለስ ስል ህፃን ይዟል። እሷ እዚህ ጋር ቆማ ነበር። ሄዳ ዝርግፍ አለች። እዚህ አንቺ የቆምሽበት ቦታ ላይ ነበር። አንስተን ለማረጋጋት ሞከርን። ራሷ ሳትነቃ ለምን ህፃኗን ይዞ እንደሮጠ ማቆ ታሪክ የለም እና አሁን ቢያንስ ራሷን እያመማት ነው ብዬ ከማታ ጀምሮ ትቻታለሁ። አሁን ግን መጠየቅ ስለምፈልግ ጥሪኝ እባክሽ። እኔ በተረጋጋ መንፈስ ነው የምጠይቃት። እሷ እንዴ ደግሞ ስሜታዊ ላለመሆን እየሞከርኩ ነው፣ ግን ስሜታዊ ደግሞ ያደርጋል። ቤተሰቦች ቁጭ በይ እስኪ እዚህ ደገፍ በይ ፍራሹን እንትን ትራሱን አድርገው። እኔ አሁን እንደ ዱሮ አይደለሁም። ቀና ብለሽ ይኝ እስቲ ገባኝ። ግን ቀና ብለሽ ለምንድን ነው አይኔን ቀና ብለሽ ማየት የፈራሽው? ከማታ ጀምሮ ያደረግሽው ነገር አለ? ያጠፋሽው ጥፋት አለ?
ምናልባት አይደለም ከተወሰነ ጊዜ በፊት የነበረው ጥፋትሽ ነው አሁን የመጣው ራስሽ የሚያሳምምሽ። እኔ ግልጽነት ነው የምፈልገው። ገባሽ አይደል? ምን እንድልክ ነው የምፈልገው? ማለት ምን ብዬ እንዳወራ ነው የፈለግከው አንተ? አሞኛል ሲጀመር ደግሞ መጠየቅ የምፈልገውን ነገር ገና ሳልጠይቅሽ ታውቂዋለሽ። እመኝ እኮ ምን ብዬ ላውራ ወይም ምንድን ነው የምፈልገው? እንድልክ የምትፈልገው ነገር ካለ ንገረኝ። ከእሱ አንደበት መስማት አለብኝ ስለ ልጅ ህፃኗ ምንነት አንደበት። አንተ ለምን እሱን አጠይቀውም? እሷ እንደዚህ እያመማት እሷን ከምታስጨንቅ እሱን ትክክለኛውን ነገር ለምን አጠይቀውም? አንቺ ደግሞ ወይም እንደዚህ የሚያሳምምሽ ነገር ለምን ደግሞ አይምሮሽ ላይ የምትይዩ በቃ ማውራት ያለብሽ ነገር አውሪ። የተፈጠረች በጣም ብዙ ነገሮች አንቺ ባልገቡሽም በገቡሽም መንገዶች በጣም ብዙ ነገር ሲሆን ከርመው ከዛ ዛሬ ላይ ደግሞ ሌላ ነገር ሲሆን ደግሞ ምን ያህል አንቺ ሲጀመር አይገባችሁም። አሁን ባወራው ቢነግራችሁ ለማናችሁ ይገባናል። አይምሮ አለን፣ ደነዝ አይደለን። ይገባናል። እኔ እላሽ ላይ ማልጮሆ እንደ በፊቱ ቢሆን ታውቂኛለሽ። እላሽ ላይ ማልጮሆው ታመሻል፣ ራስሽን አሞሻል ብዬ ነው። ሌሊቱን ሙሉም ስትነፋረቂ ነው ያደርሽው ብዬ ነው። እልቅ ነገሮች ሳይባባሱና መጥፎ ነገሩ ሳንገባ በፊት ወይም ከሱ ከመስማቴ በፊት ጠርቼዋለሁ፣ እየመጣ ነው። ከሱ ከመስማቴ በፊት ስለዚህ ህፃን ምንነትና ማንነት አስረጅ። እኔ እንስሳ ናት፣ አውሬ ናት ወይ ድመት ናት አላልኩም። ሰው ናት። አዎ፣ ግን እቺ ሰው ምንድነች? የማንች ሰው? እሱን ብቻ እንድታስረጂ ነው ፈልገው ነው። ገባሽ አይደል? እሱ እኮ ማያውቀው ሰው የለም፣ ማያመጣው ሰው የለም። ሲጀመር አንተ እሱ ያመጣው ነገር አምነው ነው። ግን በመጀመሪያ ይኸውልሽ እሱ እኮ ዝም ብሎ ማንንም እሱ ያመጣውን ነገር አምኜ ሳይሆን እሱ ህፃን ልጅ ይዞ ሲገባ ምንም ባይፈጠር ምን እንደውም ቀጥቅጬ ነበር ማስወጣው ማለት ነው፣ የሆነ ነገር ለማለት ቢሆን። ግን ራሷን የሳተችበት ምክንያት አልገባኝም። ብነግርህም አይገባህም። ወይኔ ብነግራችሁ ባስረዳችሁ እንዲህ ነው ብዬ ደደብነ እንዲያች ቆይ ሚት አይነግራችሁ ወይ ለኔ መንገር ከፈለግሽ ለሷ ነገር ያ ለምን አንቺ የምታውቂው ነገር ካላገር ካልፈለኩስ እንዴ መናገር ካልፈለኩ ሲቀጥል ደግሞ በጣም ጥሩ ታዩ፣ ችግር የለውም። እሱ ይነግረኛል። አንቺ ካንቺ ጋር መጨቃጨቅ አይጠበቅብኝም። ስለ ህፃኗ ምንነት እሱ ይነግረኛል፣ አለቀ። ከሱ ሰምቼ ግን መጥፎ ነገር ከሆነ ያሰብኩት ነገር ከሆነ ኮሜንት ላይ የተባለው ነገር ከሆነ ግን ስለ ኮሜንት ምናምን በእናት ከባድ ችግር ነው የሚፈጠረው። እሱ ይምጣ፣ ሁሉንም ነገር ግልጽ አድርጌ ሰማዋለሁ። የዛን ጊዜ ማለት ችግር የለውም እኮ ደርሷል። ሲጀመር መጥቻለሁ ብሎ ታዲያ እሱ ደውለህ መጀመሪያ እንዳዘጋጀ ከገባ ለምን እንጠይቀኛለን? እዛው ሁለታቸው ጨርሱ። ለምን እንደ ሁለታችን የምንጨርሰው? ከአንቺ መስማት ፈልገው ነገር አለ፣ ከሱ መስማት ፈልገው ነገር አለ። እሱ እኮ ጠላቴ እኮ ነው። እውነተኛ ነገር ላይነግረኝ ይችላል፣ ግን ከአንቺ አንደበት በትክክል መስማት ፈልጋለሁ። ከመሬት ተነስቶ ልጇ ነው አብረን የወለድነው ልጅ ነው ቢለኝ እሱን አይደለም ማምነው። አንቺ አዎ ስትይ ነው ማምነው። አንተ ሌላ ነገር ቢቀምም አንተ እኮ ዝም ብለህ አትመጣም። ቀመም አይደለ? እኔ እኮ የሱን ቅመም አሁንም እየሰማው አይደለም። እሷ ፌንት ስለሰራች ነው። ይኸውልሽ እሚት ይሄን ያክልም አያነጋግርም ነበረ። እሷ ፌንት መስራቷ ነው እኔን ሌላ እንትን ውስጥ ያስገባኝ፣ ሌላ ነገር ውስጥ እንዳስብ ያደረገኝ። ገባሻል? እዛ ማለት ታረካታ። አሁን ደግሞ ማማጣት እንደዛ ሆነሽ ያዩኝ እንዴ ነው ማማጣት? ቆይ ምንድን ነው? ኦኬ ትፈልጊያታለሽ እንዴ? ነይ እንጂ የት ነው የምትሄጂው? ለምንድን ነው ማማጣት? እንደዛ ሆነሽ ያዩኝ እንዴ ነው? አምጥታታ እንዴ? ለምን አታመጣት? አይደለም ሁሉንም ነገር እያየናት ነው። ልጅቷን እያየን ነው ማውራት ያለብን። አይሆንም። እንደዛ መጥቶን ከሆነ ለምንድን ነው ማማጣት? ሲጀመር ከሆነ ጓዝን ሸክፍ ይሎጣ ነበር። ለምን ጠራችሁ? ልጅቷ ፊት ምንም አንተ ልጅቷን ማናት? በእናት ሲጀመር ለምንድን ነው ይዛት የመጣኸው አንተ በዚህ ሰዓት? ለምን አልፈልግም። በቃ አይምሯ ብዙ ነገር እንዲያስብ አልፈልግም። አይምሯ እንዲበላሽ አልፈልግም። አይ እንደሚመጣው እኮ ነበር መጀመሪያ። ይሄ እንዲህ አታውቅም አንተ። ደነዝ ነህ፣ ህፃን ልጅ ነህ። በአይምሯ ውስጥ ደግሞ ይሄንን ደግሞ እስካሁን ድረስ ራሱ የታገስኩ ለዚህ ነበረ። ቆይ እኮ ለምንድን ነው እንደዚህ የምትሆኑት? ቆይ እቺ ህፃን ማነች? አንተ ማነህ? አንቺ ማነች? ማላቃችሁ ሰው እየሆናችሁብኝ። ትንሽ እንኳን አታስብም?
በእናትህ ትንሽ ማለት ነው እግዚአብሔር አይምሮ ይበላሻል ይሄ ነገር መታየ የኛ አንተ ንትርክ እዚህ መጣ ራስሽ ስትጂ ወደ ቤት ነው የሮጠችው ልክ እንደ ቤቷ ነው ሮጣ አይገባችሁ ይመስላል አንተ ትንሽ አታስብም እንዴ በእናትህ እዚህ ጋር ምታት እንደዛ ነው ሶርት ማየት አለበት የለባትም እንዴ እኔ እንደዛ ትሆኛለሽ ብዬ አስበቃለሁ አላቅም እኮ ሳላስበው ነው ጠይቂልኝ አልገባኝም እንደዛ ትሆኛለሽ ብዬ ባስብ ለምን አመጣታለሁ አላመጣትም ነበር አይደለም አንተ የራስህን የሆነ ነገር ይከረና ማንም ሰው እኮ የሚያስበው ነገር ነው በእናታችሁ እኔ ውስጤ እየተወጣጠረ ነው በጣም እየተጨነኩኝ ነው ጀመር እኔ እንደዚህ ቆይ በጣም እየተጨነኩኝ ነው በጣም መጥፎ ነገር ውስጥ እየገባው ነው ህፃኗ ማነች ምናችሁ ነች እኔ እንደዚህ የሚሆኑ ቢሆን ባቅ ኖሮ አላመጣትም ነበር እኔ ተለውጫለሁ ባህሪን እየለወጥኩ ያለው ሰው ነኝ አሁን ገዳም ልገባ ነው ለምንድን ነው እንደዚህ እንትን የምትሉኝ ገዳም ልትገባ ነው አወቅን ግን መጨረሻ ላይ እየጠራችሁ ጊዜና ማትዙብኝ በዚህ ሁኔታ ላይ ስለልጅቷ ለምን አታስረዳንም ወይም ደግሞ ቆይ ለምን አሰሙኝም እኔ ስሙኝ ቆይ መጀመሪያ ሁለታችሁም ተራ በተራ ማውራት ያለባችሁ መነጋገር ያለባችሁ ገባህ አንተ ወደ ገዳም መሄድ ፈለክ ከዚያ ሆነች ዛ ልጅ ይዘህ መጣ እኔ ጋር እንድትቀመጥ አልፈልግም አደራ ላንቺ ሰጥቼ ነው የሚሄደው አልገባኝም እሱ እንድታስረዳኝ ፈልጋለሁ አንቺ ደግሞ ምን እንደሚያነፋርቅሽና ምን ራስሽ እንዳሳመመሽ እንድታስረጂ ይፈልጋሉ እየገባኝ ስላልሆነ ነው መጀመሪያ ወይ ላንቺ ወይ ላንተ ድሩ ልስጥ ንገሩኝ አስረዱኝ አይኔ ቀድሜ እናገራለሁ እንት ጀመር ማለት ነው ሞታለች የለችም ብለኛ ነበር ስታይቀ ወጌታስ አላልከኝም ወይ ዛሬ ከታኒ ነበር በቃ እንደዚህ ላይ ሞታለች እኮ ብሎ ነበር እግዚአብሔር የለችም ማንደች ብትሞተው በጌታ በኢየሱስ ክርስቶስ ማን ነው የምትሞተው እንዴ ሞታለች የተባለችን እዚህ ጋር ሳይታ ደላልወድቅ ነው እንዴም ራሴን እዚሁ ጥራቱ በጠፋ ማለት ነው ህፃኗ ነች ታዲያ ሌላ ማን አለ በኢየሱስ ክርስቶስ አንተ ምን አይነት ክፉ ሰው ነህ የለችም በህይወት የለችም ሞታለች አርፋለች አዝንሽን አውጭ አላልከኝም አሁን ደግሞ ይዘሃት መጣ ጭራሽ ማለት ነው አይምሮ ያሰበው ሞታለች በቃ የለችም ብዬ እርሜን አውጥቻለሁ ግራ ገብቶ ምንድነው የምታወራው ብዬ ነበር አዎ እኔ ጥፋተኛ ነኝ እኮ አውቃለሁ ግን እኔ ስለምንድን ነው እያወራች ያለችው ስለምን ሞትና ስለምን እንትን ነው አስረዳኝ ብዬ ነው ማስረዳችሁ እኔ እኮ እያስረዳችሁ ነው እኮ ለማስረዳት እየሞከርኩኝ እኮ ለማጥረብ ጭራሽ በህይወት በሰዓቱ ሞታለች አልኩኝ አዎ ያሰብኩት ነገር ነበር ለምን በኢየሱስ ያልሞተች ህፃን ለምን ሞተች ትላለህ ህፃኗ የማነች ህፃኗ ለምን ተስረዳው ይዘህ እንደመጣ ለምን አትናገርም በእናትህ ልጃችን ምን አቤት ምንድነው ያልከው ልጃችን ነች የፈራሁት ደረሰ አየህ የፈራሁት ነገር ደረሰ ኮሜንት ላይ ትክክል ነበር የፈራሁት ነገር ደረሰ እኔ እኮ ያለ ምክንያት አንድ ነገር አልፈራም ገባሻል በጌታ በኢየሱስ ክርስቶስ ልጃችን ነው አይደል ያልከው ነው አይደል እንደዛ ነው አይደል ያልከው የሰማው ጆሮዬ ትክክል ነው አይደል እንደዛ ነው አይደል ያለው ካንቺ መስማት ፈልጋለሁ እሱማ ቆይ አንቺ አዳምጪኝ ይኸውልሽ ድጋሚ እንደዚህ እንደምትሆን ቆይ እኔን አዳምጪኝ አንድ ጊዜ እኔን አዳምጪኝ ድጋሚ እንደዛ ለመሆን ነው ይሻላል ፍቅር ማን ነው እሙ እኔን አዳምጪኝ መጀመሪያ ድጋሚ እንደዛ እንድትሆኝ ነው ይኸውልሽ እኔ ይዛትና አይደለም እኔ ቆይ ከዛ በፊት ማለት ነው እሱ ስንት ውሸት ሲዋሽ ስንት ጥፋት ሲያጠፋ እስከ ዛሬ ድረስ አምኜው ብዙ ስህተቶችን ሰርቻለሁ አሁንም እየዋሽ እንደሆነ ነው የሚሰማኝ እየጠየቅኩ ያለሁት ከአንቺ አንደበት ልጄ ናት የሚለውን ነገር መስማት ፈልጋለሁ ቶሎ በይ እየጠበኩሽ ነው አንቺ ለምን ትክክለኛውን ነገር አትናገሪም እኮ ጠይቂያት እኮ በቃ ምንድነው ምን እንደምፈልገው ከኔ ልጄ ናት የሚል ከአንደበትሽ መስማት ፈልግ
አሁን ድጋሚ አለች ልጅቷ ህፃኗ አለች። አምጣት እኔ እናንተ ላይ ችግር መፍጠር አልፈልግም። ይሄ የሚፈጠር መሆኑን ባቅነው እኔ እንድትመጣ ፈልጋለሁ። አምጣት ቶሎ በል። እርግጠኛ ናችሁ? አዎ ይዛት እንድትመጣ ፈልጋለሁ። በያ ንገሪኝ። እሱ ወጥቷል። ንገሪኝ ሳሚ ንገሪኝ። በቃ ጭቅጭቅ ውስጥ ሳንገባ ማውራት አንችልም እንዴ? ቀድመሽ ነግረሽኝ ቢሆንስ? ለዚህም ደረጃ ደርሳችኋል። ትልቅ እኔ እኮ ታሪካቸው ለምን አይቋጭም እላለሁ እኮ ለምን አያበቃም እላለሁ እኮ ታሪካቸው ገና እንደ አዲስ ነው ታሪካችሁ እየጀመረ ያለው ለካ እማላቀው ማለት ነው አይደል? እኔ ይቺ የምታክል ልጅ ማድረሳችሁ ይቺ 3 ዓመት ወይ 4 ዓመት ይሆናታል በእርግጠኝነት ማለት ነው። ግን አሁንም ያውልሽ አላመንኩም። ምን አንቺ ማጣት ስለማልፈልግ ራሴንም እየዋሻሁት ነው። ንገርኝ፣ ልጅሽ ናት ልጅሽ አይደለችም? እኔን አትጩ። እኔን ጭራሽ ይዛጋ ጭራሽ እኔን አትጩ ብለሽ እኔ ላይ መቆጣት ጀመርሻል። አንቺ ልቀቂያት እያልኩ እኮ ነው ሚጣ። ምን እየሆንሽ ነው? ቆይ ኧረ ልጅ ላይ አታስጩኝ በእናትሽ። ሕፃን ልጅ ናት ሚጣ። ምንሽ ናት? ምንሽ ናት እማ? ሀዳ ኦሮምኛ ነው የምትችለው? ሀዳ ማለት እኮ እናት ማለት እኮ ነው። አማርኛችም ትችያለሽ? ምንሽ ናት እሷ? እናቴ ምንሽ ናት? ጀግና ነሽ እንጂ ትችያለሽ። ጀግና ነሽ፣ እግዚአብሔርን ትችያለሽ። ኧረ አንቺን አይደለም ማማዬ፣ አንቺን ነው ጀግና ነሽ እያልኩ ያለሁት። ጀግና እያልኩ ያለሁት አንቺን ነው። ትችላላችሁ ሁለታችሁም። እንካ ና፣ የምር ጀግና ነህ አንተ፣ ትችላለህ። በቃ አድንቄያለሁ። በጣም ነው ቁማር የበላችሁ። በጣም ነው የምትችሉት። እግዚአብሔርን በጣም ነው የምትችሉት ማለት ነው። በጣም ነው የምትችሉት። እማ ደስ አለሽ? እናትሽን አገኘሻት? አንተ ግን ለምታወራው ነገር ልጅ ፊት አላወራም፣ ምንም አልናገርም። ምንም አላወራም፣ ልጅ ፊት ምንም አላወራም። ግን ልጅቷን አስገቡና ወደ ውስጥ እሚት ይዘሻ ግቢ። እሺ ካለችሽ ወደ ውስጥ አስገቢያት። እሺ ካለችሽ ወደ ውስጥ አስገቢያት። ይዘሻት ግቢ፣ እናወራለን እኛ። እንደዚህ ልጅ ፊት አልጫወትም፣ አልጮህም። ጭራሽ እሺ አባትሽ ጋር ሂጂ። ንገሪኝ በያው አስረጅ። ጥብቅ ጭራሽ ነው ታይ። በደንብ ነው እየሄደች የምታገኛት ማለት ነው እንጂ ልጅ እንዴት አይረሳም? እንዴት አይረሳም? እናቴ ነች አለች እኮ።
ሲጀመር እሷ ቋንቋ እንዴት ቻለች ኦሮምኛ? ልታለቅስ ነው? ነይ በቃ እሷን እየፈለገች ነው። ሂጂላት፣ እያለቀሰች ነው፣ ልታለቅስ ነው። ሂጂላት፣ ተነሽ፣ ሂጂላት። ልጅቷን አታስለቅሽ፣ ሂጂላት። አንቺን እኮ ነው። ሂጂላት፣ ውስጥ ግቢላት። ለምንድን ነው በቃ ተዋት፣ ትቀመጥ በቃ። አባብሏት፣ ደስ ይላል። አባብሏት፣ ልጃችሁን አብራችሁ አጫውቷት። እንደዚህ እየወረወራችሁ ምናምን አጫውቷት። ዝም በይ በቃ። አባብሏት። እኔ መሀላቸው ምን እሰራለሁ? መሀላቸው ምን እሰራለሁ? እኔ ምን እሰራለሁ? ዘና ይበሉ እንጂ አባብሏት። ልጃችሁን አባብሏት። አይንና አባብሏት። ልጃችሁን ሂዱ ውስጥ አባብሏት። መጀመሪያ ተረጋጋ። ነገሮች በደንብ ሳታጣራ እንደዚህ መጀመሪያ ማውቂው ነበር እኮ እንደዚህ እንደሚሆን። ሲጀምር የምትሆነው አንተ ነሽ። ምንድን ነው ጣጣ? በቃ የሆነ ነገር ጣጣ ማምጣት የሆነ ነገር አዙራ የሆነ ነገር ታመጣለህ። ግዴታዬን ይፈጽም። ምንም ማድረግ አልችልም። ብቻዋን ጥያት ልጅ ታዲያ ልጅ እኮ በቃ ምንም እኮ ማለት አለ። ፍቅር ተረጋጋ። Bye.